ከባድ ችግር ላይ ነበርኩኝ በሰዓቱ ማለት ነው። ያው ልጆቼን እንዳልበትን የሰውን ቤት ክራይ ቤት እየከፈልኩኝ እነዚህ እየቸረቸርኩኝ ምናምን የኖርኩኝ ነበር። በትራቀች አብዱራህማን የሁለት ልጆች እናት ስትሆን አጋጣሚዎች ልጆቿን ብቻዋን እንድታሳድግ ፈርዶባታል። በትራቀች የምትሳሳላቸውን ልጆቿን ለማሳደግ ያልቧጠጠችው ተራራና ያልፈነቀለችው ድንጋይ የለም። ሕይወት ግን ለበትራቀች በተቃራኒው እንጂ እንደምትፈልግ ሆኖላት አያውቅም። ጠዋት ወጥታ በጉልት ያገኘችውን ቸርችራ ብትገባም ኑሮ ግን የልጆቿን ረሃብ በመጠኑ ከማስታገስ ባለፈ ከእጁ ዳፍ እንኳ ሊሆንላት አልቻለም። አንድ ቀን ግን ያላሰበችው ያልጠበቀችው ነገር ገጠማት። ዘውትር የችርቻሮ ስራዋን በምትሰራበት ስፍራ ከፈጣሪ መልእክተኛ ተላከልኝ ስትል ትላንትን ታስታውሳለች። ከዚህ በፊት ልብስ አጥብ ነበረ። በሱም የተወሰነ ጊዜ ተዳድር ያለው ከዛም ተንስል ቡና ማዞር ጀመርኩኝ። ቡና ሳዞር ደግሞ ይሄን ኮሮና በሽታ ሲገባ እኔ በቃ ማዞሩ ጥያቄ ያጣሁኝና እንደዚህ ቁጭ ብለው የሚሰሩ ሰዎች ብርጭቆ ሲኒ ምናምን ውሃ ይቀቀሉ ያፈሉ እንትን ያጠቡ ምናምን እንትን ሲሉ ወደ እነሱ ሲያዘነብሩ ምንም ጥያቄ ሳጣ መልሼ ወደ ሽምብራ ወደ በቆሎ ምናምን አዳዲስ ነገሮችን መስራት እዚህ ጋር ቁጭ ብዬ መስራት ጀመርኩኝ። ከዛ ቆይቼ በሆነ ጉዳይ ደግሞ መልሼ በበዓልም ላይ እንደገና ሳርም መሽጠት ምናምን ጀመርኩኝ። ቆይቼ ያለው እዚህም ስራ ተጀመረ። ከዛ በኋላ ደግሞ በሆነ ጉዳይ ተበሳጭቼ ሲያዩኝ ኮማንደር የት እንደሆነ አላቅም፣ ስራቸውም የት እንደሆነ ከየት እንደመጡም አላቅም። እዛ ጋር ነስጥሮ ያስታረቁያሉ። ከዛ እንደዚህ ምን ሆነሽ ነው ምናምን ብሎ ሲጠይቁኝ እንደዚህ ከቀበሌ የሆነ እንትን ድጋፍ የሚደረገው ድጋፍ ለኔ ኑሮዬንም ያውቃሉ፣ ቤቴንም ያውቃሉ፣ ሁሉ ነገር ያውቃሉ። ያለውም የሌለውም የሚጠቀመው ነገር ለምን ብዬ ነው እንጂ እኔ በሱ አልኖርኩኝም። ተዳድሬ ነው ሰርቼ ነው ተሯርጬ ነው የምኖረው እንጂ በሱ አልኖርኩኝም ብዬ ነው ምናምን ብዬ ሳናግራቸው ይሄ ሁሉም ማናገር አልቻልኩኝም። ሆዴ ባሰኝ እንትን አልኩኝ። እንዴት ነው ምናምን አንቺ እንዴት ነው ምንድነው ስራሽ ሲሉኝ እንደዚሁ ብዬ ነገርኳቸው። ከዛ ልጆች አለሽ ወይ ሲሉኝ አዎ። ትዳር አለሽ ወይ ሲሉኝ አዎ። የለኝም ትዳር የለኝም ማለት ባል አለሽ ወይ ሲሉኝ የለኝም የሁለት ልጆች እናት ነኝ ምናምን ብዬ ነገርኳቸው። እነዚህ ልጆች አሁን የተማሩ ነው ምናምን ሲሉኝ አዎ ያስተማርኳቸው ነው እንደዚህ ተራጥቼ ያስተማርኳቸው ነው ምናምን ብዬ ነገርኳቸው። ከዛ በጣም አዘኑ። በጣም በኪሳቸው ያለውን ነገር እጃቸው ከቱ ያለውን ነገር ነው አውጥቶ እየሰጡኝና እዛ ቢሰጡሽ ከዚህ በላይ አይሰጡሽም ነበረ እና እዚህ ቋሚ ስራ እንድትሰሪ ነው ያደርጋለሁ። ተያሽ ካገኘሽ ይዘሽ ነይ ካላገኘሽ እንደሚሆን እናደርጋለን አሉኝ። በዚህ ስራ ባላገኝ እዚህ ስራ ባልገባ ኖሮ እንዴት ሆኜ ልጆቼን እስካሁን ሜዳ ወጥቼ ነው የምወድቀው። እዚህ ስራ ላይ ባልሰማራ ኖሮ እስካሁን ልጆቼ አሁን ራሱ በዛ ሰዓት ማውጣት የነበሩ ሽምብራዎች፣ ዱቤዎች ምናምን አተሮች አሁን ከመጠን በላይ ሆነዋል። ማንም አሁን ሰው ስለቸገረው ዞርም ብሎ የሚያይም የለም። እቺ ውድ ማምጥተናት ደግሞ ከሰል መግዣ ትሆነኛለችም ብዬ ማምጥቼን ብቸረችር ሰው ማጥቷል መሰለኝ። በቃ ዞርም ብሎ የሚያይም የለም። እንደገና እህሉም በጣም ከመጠን በላይ ተወደደ። እኔ በጣም ነው ማመሰግነው ይሄን ስራ ማግኘቴ፣ ይሄን ማሳካታቸውን አላህ የፈለጉትን ሁሉ ያሳካላቸው ብዬ ነው በሀገሪቱ አንጋፋ ከሚባሉ ተቋማት መካከል አንዱ ነው። ምስረታው በኢትዮጵያ ዘመን አቆጣጠር 1958 ዓ.ም ሲሆን ውልደቱም በቀድሞ የኮንስትራክሽንና ቢዝነስ ባንክ እንዲሁም የኢትዮጵያ ንግድ ባንክ አማካኝነት ነው። ኮሜርሻል ኖሚኒስ ከተመሰረተ 60 ዓመታትን ያስቆጠረው ኮሜርሻል ኖሚኒስ ኃላፊነት የተወሰነ የግል ማህበር ሲመሰረት ባንክ ነክ ያልሆኑ የሶስተኛ ወገን አገልግሎቶችን ለመስጠት ታስቦ የተቋቋመ ድርጅት ነው። ኮሜርሻል ኖሚኒስ የተመሰረተው በአበሻ 1958 በፈረንጆቹ ደግሞ 1965 ዓ.ም ነው። የመሰረቱት በወቅቱ የኮሜርሻል ባንክ ኢትዮጵያ ንግድ ባንክና የቀድሞው ኮንስትራክሽንና ቢዝነስ ባንክ በጋራ በመሆን የመሰረቱት። ኮሜርሻል ኖሚኒስ እንግዲህ እኔ የማውቀው የዛሬ
15 ዓመት በፊት ይመስለኛል እዛ አካባቢ የሆነ የቀድሞ የኮንስትራክሽንና ቢዝነስ ባንክ ይባል የነበረው ባንክ በኋላ ላይ ከኢትዮጵያ ንግድ ባንክ ጋር የተዋሃደው። እንግዲህ እንደሚታወቀው ኮሜርሻል ኖሚኒስ የቀድሞ የኮንስትራክሽን ቢዝነስ ባንክና የኢትዮጵያ ንግድ ባንክ በጋራ የተቋቋመ ድርጅት ነው። በዛ ምክንያት ያው እንደ አንድ ባለቤት በዛን ወቅት አጠቃላይ አፈጻጸሙ ምን ይመስል ነበር? የራሱ ቦርዶች አሉት። ከባንኩም ከሁለቱም ባንኮች የተውጣጡ የማኔጅመንት አባላት በቦርድነት ደግሞ ያስተዳድሩት ነበር። ስለዚህ የዛን ጊዜ አመታዊ አፈጻጸሙ የደረሰበት ደረጃ በየጊዜው ሪፖርት እየቀረበ እንደ ማኔጅመንትም እናይ ነበርና ትውስታዬ እንግዲህ ያን ያህል ወደ ኋላ ይሄዳል። በሀገራችን የሶስተኛ ወገን አገልግሎት በስፋት በማይታወቅበት ዘመን የተቋቋመው ድርጅቱ ከ2004 ዓመተ ምህረት ወዲህ የሰው ኃይል አቅርቦትን ጨምሮ የአውትሶርሲንግ አገልግሎቶችን በስፋት እየሰጠና ቀድሞ የነበሩትን ውስን አገልግሎት ዘርፎችን በማስፋት እየሰራ ያለ አንጋፋ ተቋም ነው። ኮሜርሻል ኖሚኒስ እንግዲህ 2003 ላይ ነው ጆይን ሳደርገው አሁን በሰፊው እየተሰራ ያለው የዚህ የሰው ኃይል አቅርቦትና የጽዳት አገልግሎት አልተጀመረም ነበር። ያኔ ይሰራ የነበረው በስፋት ይሰራ የነበረው የካሳ ክፍያ አገልግሎት፣ የጥሮታ ክፍያ፣ የደሞዝ ክፍያ አገልግሎት ይሰጥ ነበር። እንዲሁም ደግሞ የሞባይል ካርድ ስርጭት ይደረግ ነበር። የኢትዮ ቴሌኮም ሜጋ ዲስትሪቢዩተር ስለነበር በመላ ሀገሪቱ የኢትዮ ቴሌኮም ፕሮዳክቶችን እናሰራጭ። እኔ ከገባሁ በኋላ የኤምፕሎይመንት ሰርቪስ ተጀመረ። ይሄ የጥበቃ የጽዳት አገልግሎት የሰው ኃይል አገልግሎት የምንለው ማለት ነው። ከዛ በኋላ ያለው የኮሜርሻል ኖሚኒስ ስራ ስፋቱም በቅርንጫፍ ቁጥርም ራዲካሊ ነው የተቀየረ ማለት ይቻላል ሙሉ በሙሉ። የሰው ኃይል ማቅረብና ማስተዳደር ስራ ይሰራል በሀገር ውስጥ ማለት ነው። እንደገና ደግሞ የፕሮፐርቲ አድሚኒስትሬሽን ስራ ይሰራል። ፕሮፐርቲ አድሚኒስትሬሽን ወይም የንብረት ማስተዳደር ስራ ምንድነው? የህንፃ ማስተዳደር ስራዎች አሉ። ሌሎች ንብረቶችን ያስተዳድራል። በዋናነት የኢትዮጵያውያን የሆኑ ዲያስፖራዎች የነሱን ህንፃ ያስተዳድራል። እዚህም አገር ውስጥ ያሉ ባለሀብቶችን ህንፃዎች ያስተዳድራል ማለት ነው። ይሄም ረዘም ያለ ድርጅቱ የሚሰራው ስራ ነው። በአሁኑ ሰዓት ትልቁ ባለድርሻ የኢትዮጵያ ንግድ ባንክ ነው። ሌላኛው ባለአክሲዮን ቦሌ ማተሚያ ድርጅት ነው። ትረስት ወይም እምነት የሚጣልበት ተቋም ነው ኮሜርሻል ኖሚኒስ። ለዛ ነው ዲያስፖራዎችም ባለሀብቶችም ከኮሜርሻል ኖሚኒስ ጋር ንብረታቸውን እንዲያስተዳድርላቸው የሚሰጡት ማለት ነው። እና አንዱ የንብረት ማስተዳደር ስራ ነው። ሌላኛው የመግዛትና መሸጥ ስራ ይሰራል። የህንፃ መግዛትና መሸጥ ስራዎችን ይሰራል። በዚህም በርካታ ህንፃዎችን በአሁኑ ሰዓት ገዝቷል ማለት ነው። ይሄ አንዱ ስራ ነው። ሌላኛው የኤጀንሲ ባንኪንግ ወይም የሲቢኢ ብር ስራ ይሰራል። በተለይ የኢትዮጵያ ንግድ ባንክ ሲቢኢ ብር ሱፐር ኤጀንት ሆኖ የኤጀንት ባንኪንግ ስራ እየሰራ ያለበት ሁኔታ ነው ያለው። ሌላኛው የፈንድ ማስተዳደር ነው። ፈንድ ማስተዳደር ማለት የተቋማትን የሀገር ውስጥም ተቋማት አሉ፣ ኢንተርናሽናል ኤንጂኦዎችም አሉ። የእነሱን ፈንድ በትረስት በእምነት ፈንዳቸውን ተቀብለው ያስተዳድራል። ለሚፈለገው ባለቤቶቹ በሚሰጡት መመሪያ መሰረት ደግሞ የሚከፈሉ ክፍያዎችን ይፈጽማል ማለት ነው እና አንዱ የፈንድ ማስተዳደር ስራ ይሰራል። ሌላኛው የኤቨንትና ባዛር ስራዎችንም እንደዚሁ በትልቁ ይሰራል። ይሄ ከሀገር ገጽታ ግንባታም አንጻር የተቋሙንም ከማስተዋወቅ አንጻር የኤቨንት የባዛር ስራዎችን እንደዚሁ እየሰራ ያለበት ሁኔታ ነው ያለው። ሌላኛው የካምፓኒ ማኔጅመንት ወይም ተቋማትን የማስተዳደር ስራ አንዱ የስራ ዘርፉ ነው። በዚህም ካሁን በፊት በተለይ የኤፈርት ድርጅቶችን ባለፈው በነበረው የጸጥታ ሁኔታ ኤፈርት እንድናስተዳድር በፍርድ ቤት በተወሰነው መሰረት እንደዚሁ ለአንድ አመት ከምናምን ያህል ከአንድ አመት ተኩል እንደዚህ ያህል ያስተዳድርንበት ሁኔታ ነው ያለው። ሌላኛው የደሞዝ ክፍያዎችን የአንዳንድ ተቋማትን ከፈንድ ማስተዳደሩ በተጨማሪ የደሞዝ ክፍያዎችን ይከፍላል በተለያዩ አማራጮች ማለት ነው። እንዲሁ ደንበኞች በሚሰጡት ትዕዛዝ ነው። ሌላኛው የአክሲዮን ማሻሻጥ ስራ። በእርግጥ አሁን አክሲዮን ማሻሻጥ አዲስ በተቋቋመው የኢትዮጵያ ካፒታል ማርኬት ባለስልጣን
አሁን ህግ ወጥቶለት በአዲስ መልክ እየመጣ ያለበት ሁኔታ ነው ያለው። እኛም እሱን በአዲስ በወጣው ህግ መሰረት ላይሰንስ አውጥተን ለመስራት ጥያቄዎችን አቅርበናል። እስካሁን ባለው ግን አንዱ የአክሲዮን የማሻሻጥ ስራ ይሰራል ማለት ነው። በዛን ጊዜ በዋናነት የኢትዮጵያ ንግድ ባንክንና የኮንስትራክሽንና ቢዝነስ ባንክን እንግዲህ በዛን በኋላ ላይ ነው የጥበቃ አገልግሎትም የጽዳት አገልግሎትም የመጣው። ግን በዋናነት የተለያዩ ንብረት ማስተዳደር ባንኮቹ በብድር ዋስትናነት የያዙት ንብረት ብድሩ ሳይከፈል ሲቀር ያንን የማስተዳደር ከዛ ጋር የተገናኙ ስራዎችን ይሰራ ነበር። እንግዲህ በኋላ ላይ ደግሞ በጥናት በተለይ አውትሶርስ የተወሰኑ አገልግሎቶች አውትሶርስ እንዲደረጉ ሲወሰን በሰፊው በተለይ የጥበቃ አገልግሎቱን የጽዳት አገልግሎቱን በዘልማድ ተላላኪ ወይም የሚባል የነበረው አሁን ኦፊስ አቴንዳንት ነው የሚባሉት እነዛን አገልግሎቶች ለባንኮቹ ይሰጥ ነበር። በተወሰነ ደረጃም ደግሞ የገንዘብ ማስተላለፍ በተለይ የውጭ ምንዛሪ መመንዘር መቀበል በተወሰነ ደረጃ ይሰራ ነበር እና እንዳሁኑ ሰፊ አልነበረም። ኮሜርሻል ኖሚኒስ ራሱን በተለያየ መንገድ እያሳደገ በገቢ መጠኑም ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጎለበተ የመጣ ድርጅት ነው። ሰራተኛ ቁጥር ብትወስደው ለምሳሌ ቋሚ ሰራተኞች በ2012 394 ነበሩ። በ2016 ሰኔ ላይ ደግሞ ወደ 479 ነበሩ። አድጓል ማለት ነው። የአውትሶርሲንግ ሰራተኞችን የኮንትራት ሰራተኞቻችን ወይም የአውትሶርስ ሰራተኞቻችን 2012 ላይ ወደ 28000 አካባቢ ነበሩ። አሁን 42000 በጣም አድጓል ማለት ነው። ከዚህ ረገድ ማለት ነው። ሀብት ከወሰድ 2012 ላይ ሀብቱ አጠቃላይ ሀብቱ ወደ 2.1 ቢሊዮን አካባቢ ነበር የነበረው። 2016 ላይ ወደ 4.3 አካባቢ አድጓል። በሀብቱም እንደዚሁ አድጓል ማለት ነው። ካፒታሉን ስታየው 58 ላይ 1958 15000 የነበረው 2012 ላይ 1.1 ቢሊዮን አካባቢ ነበረ። 2012 በአበሻ ማለት ነው። 2016 ወደ 2.3 ቢሊዮን ሆኗል። ስለዚህ በሀብቱ አድጓል፣ ካፒታሉ አድጓል፣ የሰራተኛ ቁጥር አድጓል። ገቢዎቹም እንደዚሁ በየአመቱ እያደጉ የመጡ ናቸው። ለምሳሌ 2013 ላይ የነበረው ገቢ ብንመለከት 2013 ላይ 2.3 ቢሊዮን ነበረ። 2016 ላይ ደግሞ 4.8 አካባቢ ነው። ስለዚህ ገቢዎቹም እንደዚሁ አድገዋል። ወጪውም እንደዚሁ እያደገ ነው የመጣው። ትርፉም እንደዚሁ እያደገ ነው የመጣው። ለምሳሌ ትርፉን 2013 ላይ 621 ቢሊዮን አካባቢ ላይ ነበር የነበረው። 2016 ደግሞ 682 ነው። በሁሉም ረገድ እያደገ ነው የመጣው ማለት ነው። በሰራተኛ ቁጥሩ፣ በገቢው፣ በትርፉ፣ በካፒታሉና ባለው አጠቃላይ ሀብት ከአመት ዓመት እያደገ የመጣ ካምፓኒ ነው። ኮሜርሻል ኖሚኒስ እንግዲህ ከምስረታው ጀምሮ የተሰጠው ተልእኮ ነበረ። ይሄ ተልእኮ ምን ነበር? የባንክ አገልግሎት በዋናነት የባንክ አገልግሎት ላይ ብቻ ትኩረት አድርጎ መስራት እንዲችል፣ ከባንክ ጋር ግንኙነት ያላቸው ስራዎች ግን በሌሎች ተቋማት ሊሰሩ የሚችሉ ስራዎችን ባንኮች ደርበው እንዳይወስዱና ትኩረታቸውን የባንክ አገልግሎት ላይ እንዳያረጉ ውስንነት እንዳይፈጥርባቸው ማሰብ በወቅቱ የተጨማሪ እገዛ የሚሰጥ ተቋም ለባንክ አገልግሎት ወይም ለዋናው የባንክ ተቋም እንደ ተጨማሪ እገዛ ይሰጥ እንዲችል ተደርጎ እንዲቋቋም የተደረገ ተቋም ነው። ስሙም እንደሚጠቅሰው ኮሜርሻል ኖሚኒስ ስንል
እገዛ የሚሰጥ ለሌላው አስቻይ ነገሮችን የሚፈጥር ማለት ነው እና በዛ ሐሳቤ ነው እንዲዋቀር የተደረገው እንዲቋቋም የተደረገው ከምስረታው ጊዜ ጀምሮ እስካሁን ድረስ ይህንን ትልቁን ተልእኮን በተለያየ የስራ ዘርፍ ትኩረት አድርጎ በመስራት የተሰጠውን ኃላፊነት የተሰጠውን ተልእኮ ለመወጣት የቻለ የመጣ ተቋም ነው። ከጊዜ ወደ ጊዜ ደግሞ እነዚህ አይነት አገልግሎቶቹ በተለይ ውስን የነበሩትን አገልግሎቶች በሰፊው ቁጥራቸውን በማሳደግ አይነታቸውን በማብዛት እንደዚሁም ደግሞ እንደዚህ አይነት አገልግሎት ይሰጥ የነበረበት ሁኔታ በተወሰነ መልኩ ለተወሰኑ ተቋማት ነበር። አሁን ከጊዜ ወደ ጊዜ ለበርካታ ተቋማት በርካታ አገልግሎቶችን መስጠት እንዲችል እድል ያገኘበት ራሱን እየቀየረበት ያለበት ሂደት ነው ያለው። ተቋሙ ለበርካታ ዓመታት አገልግሎት እየሰጠ ያለ ተቋም ቢሆንም በአገልግሎት ክፍያና ደሞዝ ላይ ባለ አለመግባባት እንዲሁም የግንዛቤ ማነስ በዘርፉ ላይ ከፍተኛ ክፍተት እንደፈጠረባቸው በአመራሮቹ ተገልጿል። እኛ ለሰራተኞቻችንም ስንከፍል ከደንበኞቻችንም ስንጠይቅ የኮስት ስትራክቸራችንን የሚያሳይ በጣም ግልጽ የሆነ አሰራር ነው የምንከተለው። ለምሳሌ ሰራተኞች ስንቀጥር ሰራተኛው ደሞዝ ስንት ነው? በአሰሪና ሰራተኛ አዋጁ መሰረት መጀመሪያ ይነገረዋል፣ ውል ይዋዋላል፣ ይፈርማል። ፈልጎ የሚሟሉ አንተ ስትቀጠር የምታሟላቸውን ዝቅተኛ መስፈርቶች ለምሳሌ ዋስ ሊሆን ይችላል፣ የጤና ምርመራ ሊሆን ይችላል፣ ከወንጀል ነፃ ሊሆን ይችላል፣ የትምህርት ማስረጃ ሊሆን ይችላል። እነዚህን አቅርበው በፍላጎት ነው የሚቀጠሩት፣ በውል ነው የሚቀጠሩት ማለት ነው። እንግዲህ በኋላ ደሞዝ ይበቃኛል አይበቃኝም፣ ብዙ ተወሰደብኝ ትንሽ ሆነ ከሚል ጥርጣሬ ወይንም የግንዛቤ እጥረት ወይንም ደግሞ ዝም ብሎ የሚወራውን ተከትሎ ከማውራት የሚመነጩ ነገሮች ካልሆኑ በስተቀር በውል ፍቃዳቸውን ሰጥተው የሚሰሩበት ስራ ነው። ልክ እኔ እንደምቀጠረው አንተ እንደምትቀጠረው ሌላ ሰው እንደሚቀጠረው ስራ ሲቀጠሩ ስራ ፈልጎ የስራ ማስታወቂያ ወጥቶ ተወዳድረው ዝቅተኛ መስፈርት የሚጠይቀውን ክራይቴሪያ አሟልተው የሚቀጠሩ ሰዎች ናቸው። ስለዚህ መጀመሪያ ላይ ሲቀጠር ደሞዙን ያውቃል ማለት ነው፣ ጥቅሙን ያውቃል። ከዚህ ረገድ እኛ አጠቃላይ ከአውትሶርሲንግ ካምፓኒዎች ከሁሉም ካምፓኒዎች ለሰራተኞቻችን የምንከፍለው ደሞዝና ጥቅም ከፍ ያለ ነው። ለምሳሌ ደሞዙን ብቻ ብትወስደው ከሌሎች ተቋማት በ51% ከፍ ብለን እንከፍላለን። ከዛ ውጪ ጥቅም እንሰጣቸዋለን። ለምሳሌ የቤት ኪራይ፣ የትራንስፖርት፣ የኃላፊነት አበል እንሰጣለን። በየአመቱ መጨረሻ ላይ ደግሞ ቦነስ እንሰጣለን። ሁልጊዜም በየአመቱ ደግሞ የደሞዝ ለውጥ እናደርጋለን፣ ማሻሻያዎች ይኖራሉ። የ24 ሰዓት ኢንሹራንስ ተጠቃሚዎች ናቸው። ሕክምና እስከ 10,000 ድረስ አላቸው። እነዚህን ሌሎች ቦታ ላይ ብትፈልጋቸው ምናልባት አንዳንድ በቋሚነት የተቀጠሩ ሰራተኞችም እነዚህ መብቶች የሌላቸው ሊኖሩ ይችላሉ። ሲኤን እውነት ለመናገር በቃ ፐብሊክ እውነተኛ የህዝብ አገልግሎት የሚሰጥ ካምፓኒ ነው ብዬ መመስከር እችላለሁ እንደ ባለሙያ። ቢኮዝ ትርፉንና ኪሳራውን ትርፉንና የሚያገኘውን ገቢና ወጪዎቹን ስታየው ኦልሞስት ፎር ዩር ሰርፕራይዝ 6% የቶታል ሬቨኒውን ለምሳሌ አጠቃላይ 4.7 ቢሊዮን ገቢ ካገኘ ወይም በ2024 እንደዛ አካባቢ ነው 4.8 ቢሊዮን ነው ወደ 4.5 አካባቢ የሚሆነው ወጪ ነው። በቃ ይሄ የተረጋገጠ እንትን ነው። ግራፉም ላይ በደንብ የ10ሩን ዓመት ማየት ትችላለህ። ዘሴም ተመጣጣኝ የሆነ አማውንት ነው ወጪ የሚያወጣው። ትርፉ ግን እጅግ በጣም ዝቅተኛ ኦልሞስት 6% አካባቢ ነው ከቶታል ገቢው የሚያገኘው እና ይሄንን ሳይ በቃ ይሄ ከህዝብ ነው የሚወስደው ገንዘቡንና ወስዶ በጣም ልክ ፕሮፊቱን 100%፣ 30%፣ 40% የሚያተርፍ ሆኖ እኔ ራሱ አልመሰክርም እውነት ለመናገር ማለት ከ10% በታች ነው ኔት ፕሮፊት አፍተር ታክስ የሚያገኘው። ኮሜርሻል ኖሚኒስ በአገሪቱ ውስጥ ካሉ ትላልቅ ድርጅቶችና ግለሰቦች አገልግሎት በማቅረብ የሚሰራ ሲሆን የአገልግሎቱ ተጠቃሚ የሆኑ ደንበኞች ስለ ድርጅቱ ጥንካሬና ስለ አበረከተው በርካታ ጥቅም ይመሰክራሉ።
ለዘምዘም ባንክ ኮመርሻል ኖሚኒስ ብዙ ነገሮችን አቅሎልናል። በተለይ የጥበቃ ኃይል ወይም የሰው ኃይል አቅርቦቱ እጅግ አስቸጋሪ ነው። በተለይ የጥበቃ ኃይል ማስተዳደር በጣም ከባድ ነው እና የነዚህን ፋሲሊቴት ማሟላት ራሱ ሌላ ሄዴክ ነው። ለዚህ ያንን ነገር ትልቅ ሸክም ለእኛ አቅሎልናል የሚል እምነት አለ። ዘምዘም ባንክ ከነሱ ጋር ሲሰራ ባንካችን በሚከፍታቸው ቅርንጫፎች ሁሉ ግንባር ቀደም ሆኖ ፈጣን የሆነ ምላሽ ስለሚሰጥ ለምንጠይቃቸው ጥያቄዎች ፈጣን የሆነ ምላሽ ስለሚሰጠን የነሱን የሰው ኃይል አቅርቦቱን ተመራጭ አድርገናል። ለዚህ ለኛ ትልቅ የሰው ኃይል አቅርቦት በመስጠት ትልቅ ሸክም አቅሎልናል የሚል እምነት አለን። ከ12 ዓመት በፊት ይህንን ፕሮፐርቲ ማስተዳደር ለሚያስተዳድር ሰው ፈልገን ነበር። በጊዜው ከኢንዲቪጁዋልስ ጋር እንደዚህ አይነት ግንኙነት ከማድረግ በሪል ስቴት አድሚኒስትሬሽን ውስጥ ለረጅም ጊዜ ያገለገለ ኮመርሻል ኖሚኒስ የሚባል ድርጅት አለ ስለተባለ በድርጅት ቢተዳደር ለእኛም ሆነ ለተጠቃሚዎቹ ደህና አገልግሎት ይሰጣል በሚል እሳቤ ከነሱ ጋር ሰው ስለጠቆመን እዛ ለመሄድና የስራ ግንኙነት እንዲፈጠር ተደርጓል። ይሄን ህንፃ ብቻ ነው የሚያስተዳድሩልን። ይሄንን በጨረታ ያከራዩልናል። ወራዊ ክፍያዎችን ይሰበስባሉ፣ ቫት ይሰበስባሉ፣ ለመንግስት የሚገባውን ክፍያ ይከፍላሉ። በአመት መጨረሻ ለኛ ያለንን ከወጪ ቀሪ ትርፉን ይሄ ነው ያላችሁ ባላንስ ብሎ ያስረክቡናል። ፕሮፐርቲ ታክስ ይከፍሉልናል። የውሃ መብራት ምናምን ያል በጠቅላላ አንድ ግለሰብ ንብረቱን በሚመለከት ማድረግ የሚገባውን ነገር በሙሉ በኃላፊነት በውክልና ስለሰጠናቸው ያን ተግባር ይፈጽሙልናል። ህንፃው ከዚህ በፊት በቢሮና በተለያዩ እንትኖች ይከራይ ነበር እና አሁን በኮሪደር ልማቱ የተነሳ ከጎናችን አንድ አምፒቲያትር ነገር ስለሚሰራ እሱን ለሱ የሚመጥን ነገር ስሩ ስለተባለ ቤቱን በማደስ ላይ ሙሉ ለሙሉ በማደስ ላይ እንገኛለን። እንደ ቅርንጫፋችን ደረጃ ካየ ለዚህ ቅርንጫፍ ስኬት ሁሉም የቅርንጫፉ ሰራተኛ ድርሻ አለው። ከዚህ ውስጥ ደግሞ አብዛኛው ሴኖች እየሰሩ ያሉት በሙሉ ለዚህ ጋር ላሉት ለኛ ቅርንጫፍ ሰራተኞች ይሄን ደግሞ የሚያስተባብሩልን የቅርንጫፍ አዳማ ቅርንጫፍ የሴን ኃላፊዎች አሉ። በየጊዜው ነው እየመጡ ያለን ነገር የምንፈልገውን ቅርንጫፉ የሚፈልገውን ነገር እንዲስተካከልልን የምንፈልገው ነገር እንዲሟላልን የምንፈልገውን ነገር በሙሉ ወዲያው ፈጣን አገልግሎት ሲሰጡ ነው ያለውና እኔ እዚህ መላውን የቅርንጫፉን የሴን ሰራተኞች የአዳማ ቅርንጫፍ ያሉትን ከስራ አስኪያጁ ጀምሮ ሁሉንም ሰራተኛ ለማመስገን እወዳለሁ። ድርጅቱ በአገሪቱ ባሉ አጠቃላይ ቅርንጫፎቹ ከ42000 በላይ ሰራተኞች ያሉ ሲሆን ይህም የሥራ ዕድል ፈጠራ ላይ የራሱን አሻራ አሳርፏል። ከጊዜ ወደ ጊዜም የግብር መጠኑን በማሳደግ በሀገሪቱ ገቢ ላይም የራሱን ሚና እየተወጣ ያለ ተቋም ነው። የሀገር ኢኮኖሚ ብለን የምታስበው የሰራተኞች የገቢ ሁኔታ ነው። ቅድም ያልነውን 42000 ሰራተኞች በተወሰነ መልኩ ገቢ አግኝተው ራሳቸውን ደግፈው እንዲኖሩ እያደረግን ነው ማለት ነው። ይህን በማድረግ የሀገሪቱን የስራ አጥ ቁጥር እየቀነስን ነው። ስራ እድል እየተፈጠረ ነው ማለት ነው። በተለይም ደግሞ ካሉን ሰራተኞች 48% አካባቢ ላይ የሚሆኑት ሴቶች ናቸው። የሀገሪቱን ኢኮኖሚ የስራ እድል በመፍጠር በኩል እያገዝን ነው ያለ ነው። ከገቢ በሚገኘው የትርፍ ክፍያም ገቢ እያንዳንዱ ገቢ ተቋም የሚሆን ግለሰብ ካገኘው ገቢ ላይ የኢንከም ታክስ ወይም የገቢ ታክስ ስለሚከፍል በዛ በኩል በትልቁ እየረዳን ያለ ነው። ገቢያችን እየጨመረ ሲኖር የትርፍ ገቢያችንም እንደዚሁ እየጨመረ ነው። ላለፉት 4-5 ዓመታት ለገቢዎች ሚኒስቴር የታማኝ ገቢ ግብር ከፋዮች ነን። እዛ ውስጥ እንግዲህ እኛ ገቢ አመንጭተን ለሰራተኞቻችን ገቢ አመንጭተን ካገኘነው ገቢ ደግሞ ግብር ስንከፍል ማለት ነው። ግብር ስንከፍል ፓብሊኩ ከሚሰበሰበው ገቢ ወይም ግብር መንግስት በሚሰራቸው ኢንፍራስትራክቸሮች ይጠቀማል። እዛ ውስጥም ዳይሬክትሊም ኢንዳይሬክትሊም ለሀገሪቱ ኢኮኖሚ እድገት፣ የስራ አጥ ቁጥር መቀነስ፣
እንደዚሁ እያገዝን ነው ማለት ነውና በዚህ በገቢዎች ሚኒስቴር የታማኝ ግብር ከፋዮች እውቅና በሚሰጠው ከ2012 እስከ 2016 የወርቅና የፕላቲኒየም ተሸላሚ ነንና እያገዝን ነው ማለት ነው። እዛ ውስጥ ኮሜርሻል ኖሚስ ላይ ስቀጠር በጽዳትና በተላላኪ ነበርኩኝ። ኮሜርሻል ኖሚስ አስተማረኝ። ሲያስተምሩኝ ቬሪፋየር አደረገኝ። ከቬሪፋየር ደግሞ እንደ እድገት አድርጎ ደግሞ ቴለር ላይ አስቀመጠኝ። ከቴለር ደግሞ አሁን የጽዳትና ተላላኪ ሱፐርቫይዘር ነኝ ማለት ነው። እና እዚህ ላይ እድገት አግኝቻለሁ ማለት ነው። ይሄን እድገት ስላገኘሁኝ ለብዙ ልጆቼም ላሉት ለምመራቸው ልጆች ተማሩ እንዲበሉ እድገት አለ ብለን እዚህ ላይ ያሉ ልጆችን ከጽዳት ወደ ሜሴንጀር፣ ከሜሴንጀር ወደ ተላላኪ፣ ከሜሴንጀር ወደ ብር አሻጊ ድረስ ራሱ የሄዱ ልጆች አሉ ማለት ነው። እድገት ያገኙ ልጆች ብዙ ልጆች አሉ እና ይሄንን ያልኩኝ ነው ምክር የምሰጠው። ኮሜርሻል ኖሚስ እኔ የገባሁበት ዛን ጊዜ በጣም ተቸግሬ የነበርኩት ለኔ ባለውለታ ነው ብዬ ነው። ባለውለታ ነው የችግር ጊዜ ስለገባ በችግር ጊዜ ስላገኘው ይሄን ስራ ለኔ ባለውለታ ነው። ከሱ በላይ ቢያገኝ ራሱ አልወጣም ብዬ ነው የምገመተው። ችግር ጊዜ ስላገኘው ማለት ነው። የዛን ጊዜ ነው ትስ የሚለው የዛሬ ሰዓት ነው። የዛን ጊዜ በኮሜርሻል ኖሚስ ለዚህ ስራ ስለቀጠሩኝ በጣም አመሰግናለሁ። ስለቀጠሩኝ ሰርቼ ኑሬን እየመላው ነው ባለው ስራ ስለፈጠረልን በጣም አመሰግናለሁ። እዚህ ከገባ በኋላ ያው ማለት ወጥቶ መግባትም አንድ ነገር ነው። ቤተክርስቲያን ባለውበት ሰዓት በሳምንት 3 ብቻ ነው የምሰራው ያኔ ማለት ነው። ግን አይበቃኝም ነበረ እንደዛም ሆኖ እና እዚህ ከገባ በኋላ ያው እዚሁ ለመግባቱ ጭንቀት ያቀልላል። ገባ ጠዋት ከቤት ትወጣለህ፣ እዚሁ ደስ ብሎ ሰርተ ህዝብን አገልግለህ ስትገባ ያው ደስ የሚል ነገር አለ እና እዚህ ደግሞ ራሴን ለመቻል ብቁ የሆነ ነገር አለ። ገባ አይደለ? እና በዛ ምክንያት ጭንቀቴን ማራገፍ ትችላለህ። እና እዚህ ቦታ ላይ ደግሞ ሲሆን ከሰራተኞቹ ያላቸው አቀባበል ያምር በጣም አሪፍ ነው። ደስ ብሎኝ እንድሰራ ነው የሚያደርጉኝ። የስራ እድሉ ተወዳድረህ የምትገባበት ነው። ይሄ ከሌና አውቄዋለሁ ምናምን የምትልበት አይደለም። እኔ ራሴን ችዬ መጥቼ ፐርፎርማንሴን አሳይቼ የምወዳደርበት በትምህርት ደረጃ የምትወዳደርበት ከዛ ውጪ ተያያዥህን አቅርበህ ምናምን የተሟላ የራሱ የሆነ የስራ ሂደት ያለበት ነው። እነዛ ነገሮች አልፈህ መጥተህ እንትን ካልክ ለእኔ ትልቅ ስራ እድል ፈጥሮልኛል። ልጆቼን የማስተዳድርበትም ጭምር ስለሆነ ይሄ ስራ እድል መኖሩ ለእኔ ትልቅ ነገር ነው። ለብዙ ሰዎችም ነው፣ ለእኔ ብቻ አይደለም። ተቋሙ መመሪያው በሚያዘው መሰረት የሰራተኛ ማህበር እንዲቋቋም በመፍቀድና በማገዝ ከሰራተኞቹ ጋር በቅርበት እየሰራ ይገኛል። ኮሜርሻል ኖሚኒስ ሰራተኛ ማህበር 2010 ዓመተ ምህረት በ126 አባላቶች ተቋቁሞ ዛሬ ላይ በብዙ ሺህ አባላቶች ደረጃ ላይ ደርሷል። ይሄ ኮሜርሻል ኖሚኒስ መሰረታዊ ሰራተኛ ማህበር ካሰሪው ከኮሜርሻል ኖሚኒስ ጋር የጋራ አግሪመንት አድርገናል። 1 ዓመት አልፎናል። ከዚህ በፊት የጋራ መተዳደሪያ ደንብ አልነበረንም። በድርጅቱ የድርጅቱ መተዳደሪያ ደንብ ብቻ ነበር የምንተዳደር የነበረው። ብዙ ነገሮች ሰራተኛ ያላመነባቸው ነገሮች ነበሩ። አሁን ግን ሰራተኛ ማህበሩ በሰራተኛው የተወከለው የተመረጠው ሰራተኛ ያመነበት ከአሰሪ ድርጅት ጋር በመሆን የጋራ የሆነ መተዳደሪያ ደንብ እያንዳንዱ የመብቱን ጥያቄ የአሰሪው በኩል ያለ መብት፣ በሰራተኛ በኩል ያለ መብት፣ በሰራተኛ በኩል ያለ ግዴታ፣ በአሰሪ በኩል ያለ ግዴታ ያካተተ የመተዳደሪያ ደንብ ወይም የህብረት ድርድር አድርገን በአምና መስከረም ላይ ተፈራርመናል። ኮሜርሻል ኖሚኒስ ለትርፍ የተቋቋመ ድርጅት ቢሆንም ማህበራዊ ኃላፊነትን ከመወጣት አኳያ የራሱን አስተዋጽኦ እያበረከተ ያለ ተቋም ነው። በጥር 28 9 ሰዓት ሌሊት እሳት ቃጠሎ ከጎረቤት ተነስቶ ነበረ። ሙሉ ንብረቴን ነው ያጣሁት። ውጭ ነበርኩኝ። ከዛ ያመጣሁትን ብር የገዛሁበት እንዳለ በቃ ብዙ ንብረት ነው የጠፋ፣ ወርቆችም ሳይቀሩና ያው እግዚአብሔር ይመስገን እኛ መትረፋችን ትልቁ ነገር ልጆቼ፣ እናቴ፣ እኔ ነበር እና ከእሳት ወጥተናል። ጓዳ ድረስ ነው የገባው እሳቱ ማለት ነው፣ እኛ ሳንሰማ ተኝተን እና ኮሜርሻል ሄጄ ስጠይቃቸው ቼክ ጽፈው ሰጥተውኝ
ቤቱን ቻይና ነው ይሰራልን። ወረዳ 11 ሊቀመንበር እንትን ብሎ እነሱን ጠይቆ ማለት ነው እንዲሰሩልን፣ እነሱ ናቸው የሰሩልን። በዚህ አጋጣሚ በጣም አመሰግናለሁ ሊቀመንበሩንም። ከዛ ኮሜርሻል ደግሞ በሰጠኝ ብር ማለት ነው ይህን ሶፋ ገዛው። ኮምቦልሳቶ የለውም ነበረ፣ ላሜራውን ብቻ ነበር የሰሩት። ኮምቦልሳቶ ኮርኒስ አደረኩኝ እና በጣም ነው ማመሰግነው። እኔ እውነት በቃ ካገኘሁት ሁሉ ሰው ጋር ይሄንን መልካምነታቸውን እናገራለሁ። የሚገርም ተስፋ ጣልንበት ነው ያሉት። ለካ ኮሜርሻል እንደዚህ ያደርጋል፣ የሆነ ችግር ቢደርስብን ለካ ካጠገባችን ነው ያሉት። በጣም ብዙ ሰው በእውነት ነው የምላችሁ እና ይሄን በማድረጉ እኔም በጣም ተደስቻለሁ። ብዙ ሰዎችም ተደስተዋል፣ በዛ ውስጥ የሚሰሩ ሰራተኞች ማለት ነው። እኔ አላሰብኩም ነበር እንደውም እንደሚረዱ። ማናጀር ዮዲት ትባላለች፣ እዛ ምሰራበት 40/60 ነው። እሷ ናት ኮሜርሻል እኮ እንደዚህ ድጋፍ ያደርጋል፣ ኮማንደር ጥላሁን ጋር ሂጂና በቃ ንገሪው ብላ የድጋፍ ደብዳቤ እንዲጻፍልኝ አድርጋ ነው የላከች። እና እኔ ራሱ አላመንኩም፣ አላቅም ነበረ እንደዚህ ራሱ እንደሚረዱ ማለት ነው። እና ሄጄ አቶ ገብረ ህይወትን ሳናገረው በመልካም በቃ አቀባበል ከታች ከጥበቃ ጀምረ በእውነት ነው የምልህ በቃ መልካም አቀባበል ነው ያላቸው እስከ ላይ ድረስ። ኮማንደር ጥላውን ደግሞ ልይት ያሉ ሰው ናቸው በእውነት ነው የምልህ። እንደውም ቤቱን ሁሉ እንሰራልሻለን በቃ ምንም እንዳትጨነቂ ነው ያሉ። እና ይሄን ብቻ ሳይሆን ደግሞ እዛ በመስራቴ እዛ የማገኘው ብር ያው አነስተኛ ነው፣ የመንግስት ሰራተኛ ነኝ ብያለሁ፣ አነስተኛ ነው እና የሚረዳን የለም። እኛ እናቴንም አንድ ማሳድገው ልጅ አለኝ እና እሷ ናት፣ የእሷ አባትም የለም። እና ኮሜርሻል የገባሁት እንዲያግዘኝ ያንን ደሞዝ እንዲያግዘኝ ብዬ ነው። እና እዛ ባልሰራ ድግሬንም እስካሁን አልማርም ነበር፣ አልይዝም ነበር። ዘንድሮ ነው የምመረቀው። እና ኮሜርሻል ከ2008 ጀምሮ ነው እኔ ሲረዳ ይኖረ ነው የምለው። በእውነት ነው የምልክ። አሁን ይሄን ብቻ አይደለም በመስራቴም በራሱ ትልቅ እርዳታ ነው ለኔ የምለው። ንግድ ስራና ትርፍ የምትሰራው ማህበረሰብ ውስጥ ነው። ስለዚህ ከምታገኘው ትርፍ ለማህበረሰቡ ማካፈል አለበት ማለት ነው። ይሄ ማህበረሰቡ ብቻ ሳይሆን ካምፓኒውን የሚጠቅም ነገር ስለሆነ ከዚህ አንፃር ለምሳሌ በህዳሴ ግድብ ላይ ቦንድ በመግዛት ለህዳሴ ግድቡ በማዋጣት በጣም በትልቁ ነው ኮንትሪቢዩት ያደረግነው። በአረንጓዴ አሻራ ላይም እንደዚሁ አረንጓዴ አሻራ የራሳችንን ቦታ አለን። ላለፉት ተከታታይ ከተጀመረ ጊዜ ጀምሮ ሰራተኞቻችን በተለያየ ተቋማት በራሳቸው ቦታ ላይ የአረንጓዴ አሻራውን በማስፈጸም በመትከል በመንከባከብ በማጽደቅ ለዚህ ኮንትሪቢዩት እያደረግን ነው። በኮቪድ ጊዜ የዲስኢንፌክሽን በተለይ ለአረጋውያን የበጎ አድራጎት ድርጅቶች መቄዶንያን ጨምሮ ማለት ነው ለነዛ ዲስኢንፌክሽን የማድረግ አሁንም ኢቭን ለመቄዶንያ እንደዛ አይነት ስራዎች የመስራት እየተሰራ ነው። ምገባ ላይ ከከተማ መስተዳድሩ ከክልል መስተዳድሮች ጋራ ይሄ ማዕድ በማጋረቱ ላይ እንደዚሁ በሰፊው እየሰራ ነው። እነዚህ የደካማ አቅመ ደካማ የሆኑ ሰዎች ቤት ማደስ ላይም እንደዚሁ እየሰራን ነው። እንግዲህ ይሄን እንዳጠቃላይ ከ2012 እስከ 2016 ድረስ ከ10 ሚሊዮን ብር በላይ ኮንትሪቢዩት አድርገናል። አሁንም ያንን አጠናክረን እንሰራለን ማለት ነው።